የቀይ ሽብር ማዕበል፣ የደርግ አስፈሪ አነሳስና አወዳደቅ። የዘር ሐረጋቸው ከመጽሐፍ ቅዱሳዊ ንጉሥ ሰለሞንና ከንግሥት ሳባ የሚመዘዙ ንጉሳን በዓይነ ሕሊናው ሳሉ በሚሊዮኖች የሚቆጠሩ ሕያው አምላክ የሚመለከቷቸው የ3000 ዓመታት ዕድሜ ያለው ስርወ መንግስታዊ የወርቅ መለያ የለበሰም ሰው ነው። አሁን ደግሞ ያ ሰው ንጉሠ ነገሥቱ ማንነታቸው ባልታወቁ ዝቅተኛ ወታደሮች ተገብተው በጭቃ በተለወሰች ትንሽ የቮልስዋገን መኪና የኋላውን በር ላይ ሲጫኑ ያስቡ። ምንም አይነት ታላቅ ጦርነት አልነበረም። ምንም አይነት የጀግንነት ማዕበልም አልተነሳም። የትንሿ ሞተር ድምፅና የአንድ ግዙፍ ግዛት ዝምተኛ ሞት ብቻም ነው። ይህ የንጉሣዊ ስርዓት ማብቂያም ብቻ አልነበረም፣ የአንድ አስፈሪ ቅዠት መጀመሪያ እንጂ። ያችን መኪና የነዱት ሰዎች የእኩልነትና ኢትዮጵያ ትቅደም የሚል ግነት የመሰለ ተስፋ ሰጥተው ነበረ። ይሁን እንጂ በምትኩ በዓለም ላይ ካሉ ጥንታዊ ስልጣኔዎች አንዷን ወደ ፍርሃት ላቦራቶሪ ለወጧት። ወላጅ የገዛ ልጆቻቸውን ለገደለው ጥይት ዋጋ እንዲከፍሉ የሚገደዱበት ምድር አድርጓት። ይህ የደርግ ታሪክ ነው። የመነሻ ምድርን ወደ እልቂት አውድማነት የቀየረው ያጥላ አዘል ኮሚቴ ታሪክም ነው። ውድ የማለዳ ቤተሰቦቻችን እንደምን ከረማችሁልን? የምንሰራቸውን ስራዎች ከወደዳችሁልን ቻናላችንን ሰብስክራይብ፣ ቪዲዮን ላይክ በማድረግ ቤተሰባችን ይሁኑን እያልን ወደ መረጃችን እንሻገራለን። ለአራት አስርተ ዓመታት ያህል የኢትዮጵያ ከፍተኛ ተራሮች በሞ አንበሳ በግርማዊ ቀዳማዊ ኃይለ ሥላሴ ይገዙ ነበረ። ታለም እርሳቸው የአፍሪካ የተከበሩ ታላቅ መሪ ነበሩ። ለህዝቦች ደግሞ የእግዚአብሔር ምርጥ። ነገር ግን ከንጉሳዊ ግርማ ሞገስ በታች የግዛቱ መሰረትን እየበሰበሰ መጥቶም ነበረ። ለዚህ ቅዠት መነሻ የሆነው የ1965ቱ የወሎ ረሃብም ነበረ። በ10 ሺዎች የሚቆጠሩ ገበሬዎች አጥንትና ቆዳ የሆነው ለመኖር ሲሉ መርዛማ አረሞችን በሚበሉበት ወቅት የንጉሳዊ መንግስቱ የዝምታ ሴራ ውስጥ ገብቶም ነበረ። ዓለም አቀፋዊ እፍረትን ለመሸሸግ ሲሉ የረሃብ ሪፖርቶችም እንዲደበቁ ተደረገ። ብሪታንያዊ ጋዜጠኛ ጆናታን ዴምብሊ የጥፋቱን ምስል በድብቅ ለምዕራቡ ዓለም ባሳየ ጊዜ ዓለም ክፉኛ ደነገጠ። ንጉሠ ነገሥቱም የቤተ መንግስት ውሾችን ምርጥ ስጋ ሲመግቡ፣ ሕፃናት ግን አፈር ላይ ወድቀው የሚሞቱበት ምስል ሊጠፋ የማይችል ትልቅ እሳትም መለኮሻ ሆነ። በአዲስ አበባ አየሩ በተቃውሞ ተሞላ። የታክሲ አሽከርካሪዎች በነዳጅ ዋጋ ምክንያት አድማን አደረጉ። ተማሪዎች ስለ መሬት ይዞታ ማሻሻያም ሲሉ ሰልፍን ወጡ። በሰራዊት ውስጥ ያሉ ዝቅተኛ መኮንኖችም በሹክሹክታ ማውራትን ጀመሩ። ንጉሠ ነገሥቱ አምላክ ሳይሆኑ ደካማና ከእውነታው የራቁ አረጋዊ መሆናቸውንም ተረዱ። ሰኔ 1974 ዓ.ም 120ኛ መካከለኛ መኮንኖቹን ያዙ ቡድን በጊዜው ወታደራዊ አስተዳደር ደርጉን እንዲያቋቁሙም መሰረት ተጣለ። በመቀጠልም ዝምተኛው መፈንቅለ መንግስትና ጭፍጨፋውን ተጀመረ። ከንጉሳዊ አገዛዝ ወደ ወታደራዊ አገዛዝ የተደረገው ሽግግር በማይታለሉ ሁኔታ ዝምተኛ ነበረ። መስከረም 2 ቀን 1967 ዓመተ ምህረት ወይንም እንደ አውሮፓውያኑ አቆጣጠር 1974 ደርግ ንጉሠ ነገሥቱን በይፋ ከስልጣን አወረደ። ወደ 4ኛ ክፍለ ጦር ዋና መስሪያ ቤቱም ተወሰዱ። ከዚህ በኋላ በህይወትም አልታዩም። በኋላ ላይ ንጉሱ በአዲስ ስርዓት ትዕዛዝ በትራስ ታፍነው እንደተገደሉና መለኮታዊ መንፈሳቸው ደግሞ እንዳይነሳ በቤተ መንግስት መጸዳጃ ቤት ስር እንደተቀበሩ ወሬዎችም ይወጡ ነበረ። ደርግ ግን እያንዳንዱ አባል አጠገቡ የተቀመጠውን ሰው የሚፈራበት የእባቦች ጎጆ ነበረ። ትሁት ከሆነ ቤተሰብ የተወለደውና ክፉኛ ቁጭት የነበረው ሻለቃ መንግስቱ ኃይለማርያም በደም ውስጥ አልፎ ጉዞውን ጀመረ። ህዳር 1967 ዓ.ም ደርግ ውስጣዊ ክርክሮቹ በጥቁር ቅዳሜ እልባት ሰጠ። ያለ ፍርድ 60 የድሮ ስርዓት ከፍተኛ ባለስልጣናትና 2 የደርግ መጠነኛ መሪዎችም ተረሽነዋል። ይህ ለቀጣዮቹ 17 ዓመታት መመሪያ ሆነ። ስልጣን የሚይዘውና የሚጠብቀው ሌላው ወገን ሙሉ በሙሉ በማጥፋት ብቻ ላይ የተመረኮዘም ሆነ። በ1969 ዓመተ ምህረት መንግስቱ ተቀናቃኞቹን አሸንፎ የማይከራከሩበት ሊቀመንበር ሆነ። ወደ ማርክሲዝም ሌኒኒዝም ፍልስፍናም ዞር አለ። ነገር ግን በተግባሩ ያለው በመካከለኛው ዘመን ጭካኔም ነበረ። ዋና ተቋሚው ኢሃፓ የተባለው የተማሪዎች ስብስብ ነበረ። ቀጥሎ መጣው ግን ቀይ ሽብር ተብሎ ይታወቃል።
የሽብሩ አዋጅ አስፈሪም ነበረ። መንግስቱ በመስቀል አደባባይ በሺዎች በሚቆጠሩ ሰዎች ፊት ለፊት ቆሞ የኢምፔሪያሊስቶች ደም የሚወክል ቀይ ፈሳሽ ያለባቸው ጠርሙሶችን በማንሳት መሬት ላይ ከስክሷቸዋል። ሞት ለጸረ አብዮተኞች እያለም ጩኸቱን አሰማ። ይህን ተከትሎ እብደት ነገሰ። እያንዳንዱ ሰፈር ቀበሌ ተብሎ በተሰየመ ኮሚቴ አማካኝነት የመንግስት ዓይንና ጆሮ ሆነ። በየቀኑ ጧት የአዲስ አበባ ነዋሪዎች በመንገድ ዳር የተጣሉ አስከሬኖችን በማየት ይነቃሉ። ብዙውን ጊዜ በአንድ ሌሊት በደርዘን የሚቆጠሩ ጭካኔያዊ የቤተሰብ ትስስር ለመስበር ታስበው የተዘጋጀም ነበረ። ወላጆች ለዳተኛ ልጆቻቸው እንዳያለቅሱ ተከለከሉ። አስክሬን ወስዶ ለመቅበር ቤተሰቦች የጥይትን ዋጋ እንዲከፍሉም ይገደዱም ነበረ። በ1970ዎቹ ዓመተ ምህረትም ሽብሩ እስኪረግብ ድረስ 500 ሺህ የሚገመቱ ሰዎች እንደጠፉ ወይንም እንደተገደሉ ይታመናል። መንግስት ለሶቪየት የጦር መሳሪያ በቢሊዮን ዶላሮች ሲያወጣና ግዙፍ የሌኒን ሐውልትን ሲያቆም ምድሪቱ ግን እየሞተች ነበረ። በ1977 ዓመተ ምህረት ወይንም እንደ አውሮፓውያኑ አቆጣጠር በ1984 በዘመናዊ ታሪክ እጅግ የከፋ ረሃብ መጣ። ደርግ ግን ረሃቡን እንደ ሰብአዊ ቀውስ ሳይሆን እንደ ወታደራዊ መሳሪያ ተጠቀመበት። የትግራይና የኤርትራ ሰሜናዊ አካባቢዎች የአመጽ ማዕከላትም ነበሩ። የመንግስቱ ስትራቴጂም ቀላል ነበረ። አሳውን ለመግደል ባህሩ ማድረቅ። መንግስት ሆነ ብሎ ዓለም አቀፍ የምግብ እርዳታን ወደ አማጽያን ግዛት እንዳይደርስ አገደ። ዓለም ላይቭ ኤድን እየተመለከተ ባለበት ወቅት ደርግ የእርዳታ መኪናዎች ወታደሮችን ወደ ግንባር ለማጓጓዝ ይጠቀምባቸው ነበረ። በመቶ ሺዎች የሚቆጠሩ ገበሬዎችን በጠመንጃ አስገድዶ ወደ ደቡብ የማስፈር ፕሮግራም ተጀመረ። በ10 ሺዎች የሚቆጠሩ በመንገድ ላይ ሞቱ። ይህ በሰብአዊ ስራ ስም የተደበቀ የዘር ማጥፋትም ነበረ። የደርግ ህልውና በሙሉ በሶቪየት ህብረት ላይ የተመሰረተም ነበረ። ለዓመታት የዩኤስኤስአር ታንኮችና ሚግ ተዋጊ ጀቶችን ያቀርብ ነበረ። ነገር ግን በ1980ዎቹ መጋበዳጃ ላይ የቀዝቃዛ ጦርነት እያበቀም ነበረ። ሚካኤል ጎርባቾቭ የጦር መሳሪያና የእህል አቅርቦቱ እንደሚቆም ለመንግስቱ አስታወቀ። በተመሳሳይ ጊዜም ሰሜናዊ አማጽያን ህወሓት እናም ሻዕቢያ ጥንካሬያቸውን እየጨመረ መጥቶ ነበረ። የደርግ የተዳከመ የግዳጅ ወታደራዊ መደምሰስ ጀመረ። የኢትዮጵያ ጦር በአፍሪካ ግዙፍም ነበረ፣ ነገር ግን የመንፈስ አልነበረውም። አብዛኞቹ ወታደሮች ከመንገድ ተለቅመው ያለ በቂ ስልጠና ወደ ግንባር የተላኩ ታዳጊዎችም ነበሩ። አማጽያኑ በመጨረሻም ጥቃትን ሲሰነዝሩ የደርግ መከላከያ እንዳያሸዋ መናዱን ጀመረ። በ1983 ዓመተ ምህረት ግንቦት ወር ላይ ለደርግ አገዛዝ የመጨረሻ ትንፋሽም ነበረች። የአማጽያኑ ኃይል ኢህአዴግ አዲስ አበባን ከየአቅጣጫው ከበባት። በቤተ መንግስት ውስጥም የነበረው ድባብ በጭንቀትና በጥርጣሬ ተሞልቷል። አዲስ አበባው ጭካኔ ተብሎ የሚጠራው የመንግስቱ ኃይለ ማርያም በህዝብ ፊትና እናት ሀገር ወይንም ሞት እያለ ቢፎክርም በውስጡ ግን መኮብለልን አቅዶ አጠናቆም ነበረ። ግንቦት 13 ቀን 1983 ዓ.ም መንግስቱ ለካቢኔ አባላቱ በደቡብ ኢትዮጵያ ወደሚገኝ የጦር ስፍራ ለመጎብኘት እንደሚሄድ በውሸት ተናገረ። ይሁን እንጂ ወደ ጦር ግንባር ሳይሆን በቤተ መንግስቱ ሚስጥራዊ መተላለፊያ በኩል ወደ ቦሌ አየር ማረፊያ መራ። አውሮፕላኑ ከአየር ክልል እንደወጣ አብራሪዎቹን ወደ ኬንያ እንዲያቀኑ ተገደዱ። መንግስቱ ለዓመታት በደሜ እጠብቃታለሁ ሲላት የነበረውን ሀገርና የገነባውን ግዙፍ ሰራዊት በሰዓታት ውስጥ ከዳ። በሮበርት ሙጋቤ ጥበቃና ስራ ወደ ዚምባብዌ ሸሸ። ይህ ሽሽት በኢትዮጵያ ታሪክ ውስጥ ትልቅ ክህደት ተደርጎም እስካሁን ድረስ ይቆጠራል። መሪው መኮብለሉ የሰማው የደርግ ሰራዊትም ሙሉ በሙሉ ተስፋ ቆረጠ። ግንቦት 20 ቀን 1983 ዓ.ም የኢህአዴግ ታንኮች በአዲስ አበባ ጎዳናዎች ላይ ሲንቀሳቀሱ ደርግ የገነባው የ17 ዓመታት የብረት አጥር በሰዓታት ውስጥ ተናደ። በከተማው መሃል የቆመው ግዙፍ የሌኒን ሐውልትም በህዝብ ጩኸት ታጅቦ በክሬን ተፈነገለ። ይህም የሶሻሊዝም ርዕዮተ ዓለም በኢትዮጵያ ማክተሙን ያበሰረ ክስተትም ሆነ። በሺዎች የሚቆጠሩ በደርግ ታስረው የነበሩ ፖለቲካ እስረኞች ቃሊቲና ከርቸሊ ከሚባሉ ወህኒ ቤቶችም በደስታ ሲፈቱ አዲስ አበባ በለቅሶና በሳቅ ድብልቅልቅ ያለ ስሜት ውስጥ ወደቀች። ነገር ግን ታሪኩ የደርግ ግፍ በዝምታ አላለፈውም። በ1980ዎቹ አጋማሽ ልዩ አቃቤ ሕግ ተቋቋመ። የአፍሪካው ኑምበርግ ተብሎ የሚጠራው ታላቅ የፍርድ ሂደት ተጀመረ።
ደርጎች የፈጸሙት እያንዳንዱ ግድያ፣ የስቃይ ምርመራና የትዕዛዝ ሰንሰለት በሚገርም ሁኔታ በሰነድ አስፍረው በማስቀመጣቸው አቃቤ ሕግ በራሳቸው በደርግ ሰነዶች ላይ ተመስርቶ ክሱን አቀረበ። በምርመራ ወቅቶችም በአዲስ አበባ ከተማ ውስጥ በሚገኙ የተለያዩ ወታደራዊ ካምፖች፣ በሽንት ቤት ጉድጓዶችና በሚስጥራዊ መቃብሮች ውስጥ የንጉሠ ነገሥቱ የፓትርያርኩ አቡነ ቴዎፍሎስና የሌሎች በሺዎች የሚቆጠሩ ዜጎች አጽም ተገኝቶ በክብር እንዲያርፍም ተደረገ። ፍርዱ እጅግ አድካሚና ረጅምም ነበረ። ከ12 ዓመታት በላይ የፈጀ የፍርድ ሂደቱ በ1999 ዓመተ ምህረት በመጨረሻም ውሳኔውን አገኘ። መንግስቱ ኃይለ ማርያምና በደርግ ከፍተኛ ባለስልጣናት ላይ በዘር ማጥፋት ወይም ጄኖሳይድና በሰብአዊነት ላይ በሚፈጸሙ ወንጀል ጥፋተኛ ተባሉ። መንግስቱ በሌለበትም የሞት ፍርድ ቢፈረድበትም ዛሬ በሐረሪ በሚገኝ ጥበቃ በሚደረግበት ቪላ ውስጥም በምቾት ይኖራሉ። እስከ ዛሬ ድረስ ግን ለፈጸመው እልቂት ይቅርታ ከመጠየቅ ይልቅ ለሀገሬ ስል ነው ያረኩት በሚል ድርቅ ያለ ክህደት ውስጥ ይገኛሉ። የደርግ ውድቀት ጥቁር አሻራ ማብቂያ ቢሆንም ኢትዮጵያ ግን ለዘመናት የሚከተላትና የፖለቲካ ቁስልና የብሔሮች ክፍፍል ወርሳለች። ደርግ የፈጠረው ኢትዮጵያ ትቅደም የሚል መፈክር በደም ተለውሶ ሀገሪቱን ወደ ድህነትና ወደ መከራ ማጥ ውስጥም ጥሏት አልፏል። ዛሬ አዲስ አበባ ማለት የሚገኘው የቀይ ሽብር ሰለቦች መታሰቢያ ሙዚየም በውስጡ የያዛቸው የሟቾች ልብሶች፣ ፎቶግራፎችና አጥንቶች ያልጠፉን አሰቃቂ ታሪክን ለአዲስ ትውልድም በዝምታ ይተርካሉ። የደርግ አገዛዝ መጨረሻ የሚያስተምረን ትልቁም ነገር አለ። በጭካኔና በግድያ ላይ የተመሰረተ ስልጣን እድሜ አጭር መሆኑ ብቻ ሳይሆን የታሪክ ፍርድ መቼም ቢሆን እንደማያመልጥም ነው። ደግሞ አይከሰትም በሚል መፈክር ዛሬም በኢትዮጵያን ልብ ውስጥ እየተገነባ ይኖራል። የደርግ አነሳስ እንደ ነፋስ ፈጣን፣ አገዛዙ እንደ እሳት አሰቃቂ፣ አወዳደቁ ግን እንደ ጭጋግ የጠፋ ቢሆንም ትቶት የሄደው ጠባሳ ግን በኢትዮጵያ የታሪክ ገጾች ላይ ለዘላለም ተቀርጾም ይኖራል። ይህ ታሪክ የአንድ ጨካኝ ስርዓት ውድቀት ብቻም አይደለም፣ የአንድ ህዝብ መጽናት ታሪክን የሚያሳይም ነው። የታሪክ ስህተቶች እንዳይደገሙ ያለፈውን በሚገባ ማወቅና መረዳት የወቅቱ ትውልድ ድርሻም ነው። ስለተከታተሉን እናመሰግናለን። የምንሰራቸውን ቪዲዮዎች ከወደዷቸው ቻናላችንን ሰብስክራይብ፣ ቪዲዮ ላይክ በማድረግ ቤተሰባችንን ይወዳጁን እያልን በሌላ ዝግጅት እስከምንገናኝ በያላችሁበት ሰላም ቆዩልን።